መንፈስ ቅዱስ ይሁን። እስቲ ለጌታ አልታጨብጨብ አምጡለት። ያስመለከን ጌታ ይባረክ። በመካከላችን ያለ መንፈስ ቅዱስ ይባረክ። ሃሌሉያ። ካለ እግዚአብሔር እርዳታ ሰው ምንም ማድረግ አይችልም ወገኖቼ። እግዚአብሔር ሲረዳ ብቻ ነው ሁሉ የሚሆነው። ኢየሱስ ያድናል። በዚህ ኳይሮች ቆመዋል፣ ደስ ብሎኛል። ኢየሱስ ጌታ ነው። ኳይሮች እንግዲህ እግዚአብሔር ይባርካችሁ። እስቲ ፕሮግራም በመምራት ሲያገለግሉ የነበሩት ወንድማችን ምናሴ፣ በድቁና እህታችን ኢየሩሳሌም ምናሴ፣ ፓስተር ሲስ እንደገና በኳየር በዝማሬ ሲያገለግሉ የነበሩ ኳየሮችን ሙዚቃ መሳሪያ የተጫወተው ወንድማችንን ዩኤል ሁሉ ጨምረን እግዚአብሔር ይባርካችሁ በሏቸው። እግዚአብሔር ሲጨምሩላቸው ጨምሩላቸው። ይሄ የነቢያት ጉባኤ ነው። እስቲ ጨምሩላቸው። ኢየሱስ ማን ነው? እናንተ ብሩካን ናችሁ። መጽሐፍ ሲናገር ስለ አብርሃም የሚባርኩ ሁሉ ምን ይላል? እባርካለሁ። እሱ ዘመመት ሲባርክ እሱ ምን ይላል? ይባረካል። ክብር ለማይሆን እግዚአብሔር። ኢየሱስ ጌታ ነው። ዛሬ የሰው መንፈስ ተጽዕኖን መረዳት በሚል ርዕስ የእግዚአብሔርን ቃል እንካፈላለን። ከዛ እንጸልያለን። የሰው መንፈስ ተጽዕኖን ምን ማለት መረዳት። ክብር ለማይሆን እግዚአብሔር። ሰው ከሶስት ማንነት የተገነባ ነው። መንፈስ፣ ስጋና ነፍስ ያለው ፍጥረት ነው። ኢየሱስ ጌታ ነው። በመንፈሱ ላይ ደግሞ ሌላ መንፈስ አፕሎድ ይደረጋል። ወይ የእግዚአብሔር መንፈስ ወይ ደግሞ የአጋንንት መንፈስ አይዘሩፍ ዘቱ። ክብር ለማይሆን እግዚአብሔር። የሰው መንፈስ ተጽዕኖን መረዳት የሚጠቅመን ራሳችንን እንድንጠብቅ ይረዳናል። ጤናችን እንዲጠበቅ፣ ኢኮኖሚያችን እንዲጠበቅ፣ ኑሯችን እንዲጠበቅ፣ ትዳራችን እንዲጠበቅ፣ ልጆቻችን እንዲጠበቁ ያደርጋል። ክብር ለማይሆን ለእግዚአብሔር ይሁን። ዛሬ በኢየሱስ ክርስቶስም ይሄን እንድንጠነቀቅ ያደርገናል። ሁለተኛው ደግሞ መንፈሱን ለይተን እንድንመታው ያደርገናል። ኢየሱስ ማን ነው? ጌታ ነው። ሃሌሉያ አሜን። ክብር ለማይሆን እግዚአብሔር ይሁን። አሴ ኢየሱስ ጌታ ነው። አሜን። የፈራው አይወርስህም። አሜን። የሚያስፈራራህ አይወርስህም። አሜን። የሚዝትብህ አይወርስህም። አሜን። ኢየሱስ ማን ነው? ጌታ። የክፉ ጥላ ከቤት ላይ አነሳ። አሜን። የተገፈፈ ይሁን። ከኑሮ ላይ ይገፈፍ፣ ከጤና ላይ ይገፈፍ፣ ከትዳር ላይ ይገፈፍ፣ ከልጆች ላይ ይገፈፍ። በኢየሱስ ደም የተገፈፈ ይሁን። አሜን። ኢየሱስ ማን ነው? ጌታ ነው። የሰው መንፈስ ተጽዕኖን መረዳት። አንደኛ ዮሐንስ ስማርትፎን ስጡኝ ነው ብዙ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 እግዚአብሔርን ቃል እናነባለን። ከዛ ትንቢተ ዳንኤል እናነባለን። አንደኛ ዮሐንስ ምዕራፍ 4 ጌታ ይረዳናል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ወዳጆች ሆይ የሚለን እኛን ነው፣ በክርስቶስ የተወደድነው። አሜን አሜን። ለኛ ነው የሚነግረን። ወዳጆች ሆይ አቤት ስንለው መንፈስን ሁሉ ምን አትበሉ፣ አትመኑ። መናፍስት ከወዴት እንደሆኑ ምንጫቸው ከወዴት እንደሆነ ምን በሉ መርምሩ። እስቲ መረምራለሁ። የሚመረምር መንፈስ በል እስቲ በእኔ ውስጥ አለ። ዛሬ በል እባክህ እመረምራለሁ። የችግሬን ምንጭ በል አገኘዋለሁ በል፣ እደፍነዋለሁ በል፣ የሚነቀለው ነቅላለሁ በል፣ የሚመታውን እመታለሁ በል፣ የሚፈርሰውን አፈርሰዋለሁ በል። ሃሌሉያ ክብር ለማይሆን አባት ሆይ እናመሰግንሃለን። የቃል ፍቺ ሕፃናትን ጠቢባን ያደርጋል ተብሎ እንደተጻፈ የቃል ፍቺ ለኔና ለዚህ ጉባኤ ይብራለን፣ ባክ ይብራለን። ጠቢባን አድርገን፣ በህይወት ከመሸወድ አድነን፣ በኑሮ ከመታለል አድነን፣ ከመነጠቅ አድነን፣ ከመሰበር አድነን፣ የኛ ነገር ከመቀማት አድነን፣ የኛ ነገር ከመደበቅ አድነን። ኢየሱስ ኢየሱስ ያድናል። ክብር ለማይሆን ወዳጆች ሆይ አቤት መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከወዴት እንደሆኑ መርምሩ። ብዙ ጊዜ በህይወት ኑራችን በህይወት መልልሳችን ሰዎችን ነው የምንመረምረው። የሰውን ባክግራውንድ እንደዚህ ቦታ ይሄዳል፣ እንዲህ ቦታ ትሄዳለች፣ እሷ ባለጌ ነች፣ እሷ እንደዚህ ነች፣ እሷ ጥሩ ነች እያለን ሰው የሚወጣበት የሚገባበትን ብቻ ነው የምናየው። ምንም ሳይወጣ ሳይገባ መንፈሱ ተጽዕኖ ሊያደርስብን እንደሚችል ዛሬ ታውቃለህ። ጨዋ ሆኖ ሰውየው ጨዋ መስሎ የእሱ መንፈስ አንተን አታክ እንዴት እንደሚያደርግ ትደርስበታለህ ዛሬ። ኢየሱስ ጎፍታዳ አሜን። ዛሬው ዙሪያን ሰርቻው ታደርጋለህ። አሜን አሜን አሜን። ዙሪያን ሰርቻውት አሜን አሜን። ሌላው ቀርቶ ከልጅ ላይ መንፈስ ይመታል። አሜን። በገዛ ልጅ ሆኖ አንተን አታክ የሚያደርግ ይወጋል። አሜን። ልጅ ነፃ ይወጣል። አሜን። በገዛ ባልሽ ሆኖ አንቺን አታክ የሚያደርግ ይመታል። አሜን። በገዛ ሚስት ሆኖ አንተን አታክ የሚያደርግ ይመታል። አሜን። በገዛ ወንድም በገዛ እህት ሆኖ የሚሰራ መንፈስ ዛሬ ይገለበጣል። ከሰውየው ጋር ምንም ንግግር የለም። መንፈሱን ትቀጠዋል። አሜን። ሰውየው ራሱ እንደሚጎዳ ያውቃል። ክብር ነው። በጣም ይለቀኛል። የዛሬ ስንት ዓመት
ነብይ ኤርሚያስ ሁሴን ቸርች ሄጄ ነበር። በጣም ሄዳለሁ። በቃ የተቀበሉትን በጣም ስለምወድ ሄዳለሁ። ከዛ ውጪ አንድ ሰው ታሞ ነበርና በስኳር ከሳቸው ጋር ሄድን። በጣም ደነቀኝ። እዛው አድረን ጠዋት ላይ ሲመጣ አንዲት ሴት ልጇ ሞቶባት አስከሬን ይዛ እየሮጠች ገባች። ሰው ተሳለጀ ሞታሉ እኔ በቃ ልጄ እንዲነሳ ነው ፈልገው ብላ እየጮች መድረክ ከመጣች ጣለችው መድረክ ላይ። የሞተ ሰው ያስታውቃል። በቃ የለም ሰው ሁሉ ኢየሱስ ብሎ ጮኸ። ነብዩ በማስተዋል አልደነገጠም። አሜን። እግዚአብሔር ይባርካቸው። እግዚአብሔር ሰዎች ሃሌሉያ። ኢየሱስ ያድናል። በማስተዋል ተረጋጋ። ተረጋጋ። ይዟቸው ኢየሱስ አለ። ሃሌሉያ። አሸሮቹን ይሄን ሕፃን ብድግ አድርጋችሁ ወደ ውስጥ አስገቡልኛል። የእግዚአብሔር አሰራር ይዘውት ገቡ። አሜን ነው። ተከትሎት ገባና ኢየሱስ ያድናል። ገብቶ ወጣ። ልጁን አስገብቶት እሱም ገብቶ ወጣና ተመልሶ ሴትዮዋን ይዞ ሲያረጋ ማላይ ሆኖ እየሰማችሁ ነው። ማላይ ሆኖ ነፍሰ ገዳዩ መንፈስ ከሩቅ አይደለም የመጣው። ባቀፈችው በገዛ እናቱ ላይ ሆኖ እናቷ የልጇን መትረፍ፣ የልጇን መዳን፣ የልጇን ጤንነት ነው የምትፈልገው። እሷ ላይ ግን ያለው መንፈስ ልጇን የሚገድል መንፈስ ነው። ዘ ስፒሪት ኦፍ መርደረር ነው። ሶ አሜዚንግ። በአገልግሎት ህይወቴ ካየሁት ነገር በጣም የምደነቅበት እሱ አገልግሎት ሲላት እገለዋለሁ አለቀውም የታባታ ይላል። እሷን እኮ ነው የሚላት መንፈሱ። ኢየሱስ ማን ነው? ጌታ። ዛሬ ሁሉ ቤት ነገር በቃ ሰላም ይሆናል። አሜን። ዛሬ በኢየሱስ ተፈውሰ ነው የምትወጣው። አሜን። ጌታ ምስክር አልኩ። ተፈውሰ ትወጣለህ። አሜን። ኢየሱስ ጎፍታዳ። አሜን። ነፃ እንወጣለን። አሜን። ኢየሱስ ማን ነው? ጌታ። መንፈሱ እንግዲህ ከዛ ልክ እሱ እየጮኸ እያለ ምልክት ሰጣቸው ለዲያቆናት። ልጁ አልተነሳም። ሆነ እንደሞተ መንፈስ ቅዱስ እንዲህ ብሎት ነው ሊጸልይ ካስገባ በኋላ ሄደ እናትየዋ ላይ ጸልይ። ከዛ ወዲያው ተሸክመው አክፎት መጡ አስከሬኑ። ከዛ እገለዋለሁ አይነሳም እያለ መታው። መንፈሱ ሲመታው ጮኸ ወጣ። ሲወጣ ባል ነው ብድግ አላለ። አሜን። አጨብጭብ ለጌታ ክብር። ይሄን የሰራው ኢየሱስ ይባላል። ይሄን የሰራው ክርስቶስ ይባላል። አሜን። ኢየሱስ ጌታ ነው። አሜን። በጣም በህይወቴ የሚደንቀኝ ነገር እሷ ልክ ደሊቨርድ ስትሆን ልጁ ዘሙመንት ሰው ከንቀፉ እንደሚነቃ ባልና ብድግ አለ። ሰው ሁሉ ወደቀ። ኢየሱስ የሰው መንፈስ ተጽዕኖን መረዳት። አሜን ነው። ለምን መንፈሳችን ሁልጊዜ ሌላ መንፈስ አፕሎድ ያደርጋል። እኛ ራሳችን ከእግዚአብሔር መንፈስ ከሆነ ከእግዚአብሔር ጋር ኮኔክት የማናደርገው በመንፈሳችን ነው። አሜን ነው። ይሄ መንፈሳችንን ሰይጣን በብዙ ይፈልገዋል። የእግዚአብሔር መልክ እየተመሰለ የእግዚአብሔር መልአክ እየተመሰለ እግዚአብሔር እየመሰለ በብዙ ሁኔታ ወደ ሰዎች መንፈስ ላይ መጥቶ ሊረብብ፣ ሊሰፍር፣ ሊቆጣጠራቸው ይችላል። ሰዎቹ ምንም ክፉ ቃል ሳይናገር እዛ እነሱ በተገኙበት ስፍራ ላይ መንፈሱ ከላያቸው ላይ ሆኖ የሌላውን ሰዎች በር ሊዘጋ ይችላል። ጤና ሊያቃውስ ይችላል። ቢዝነስ ሊዘጋ ይችላል። ቁጡ ሊያረጋቸው ይችላል። በህይወታችሁ ከሆነ ሰጋ ስትገናኙ ምንም ሀሜት የማትወዱ ሰዎች ለራሳችሁ እዚቹ ክላስ ወርክ ነው የምሰጣችሁ። ክላስ አክቲቪቲ ሆምወርክ አይደለም፣ የቤት ስራ አይደለም። እዚቹ ነው የምንሰራው። ከሆነ ሰው ጋር ስትገናኙ ብሶት ብላችሁ አያውቁ? በፊት እኮ ደህና ናችሁ፣ ሰላም ናችሁ። ከሆነ ሰው ጋር ስትገናኙ እያወራችሁ እያሉ ብሶት ይላችኋል፣ ሀሜት ይላችኋል። ከዛ ወለጭ አድርጋችሁ መንፈስ ቅዱስ ራስ ኮስት እያማሽ ነው ልጄ፣ እያማ ነው ልጄ እያለህ እንኳን እንዴት ትላለህ? ከዚህ አይብስም ተቃጠልኩ እኮ ብለህ ልትል ትችላለህ፣ ልትናገር ትችላለህ። ንግግሩ ተው እያለ እንኳን መንፈስ ቅዱስ። ለምን? አጠገብ ያለው ሰው ተጽዕኖ ነው፣ መንፈስ ነው እየተጫነ ያለው። ከዛ አቤት ገብተህ ምን ነካኝ፣ ቅድም ቀላምድኩ ለፈለኩ ከእንደገና ጌታዊ ቅርብ ላይ ምን ብላችሁ አታውቁም? እኔ አውቃለሁ ብዙ ጊዜ። ለምን? የሰው መንፈስ ተጽዕኖ ነው። ክብር ለማይሆን ኢየሱስ ማን ነው? ክብር ለማይሆን ዛሬ የሰው መንፈስን ተጽዕኖ እንረዳለን፣ ሰብረን እንወጣለን፣ እንገለብጠዋለን። ይሄ ከድግም ካልተናነሰ መንፈስ ይመታል። ከሟርት ካልተናነሰ መንፈስ ይመታል። ከግማን ያልተናነሰ መንፈስ ዛሬ ይጠረጋል። ፓኮፓኬኒያ ኢየሱስ ማን ነው? ወዳጆች አቤት! መንፈስን ሁሉ አትመኑ። ሰውማ እናምናለን። አሜን አሜን። ፍቅር ሁሉን ያምናል ይላል እግዚአብሔር ቃል። እዚህ ጋር ግን እያለን ያለው መንፈስን ግን አትመኑ። ከበደ ጫላ ልታምኑ ትችላል። እሱ ላይ ያለው መንፈስ ግን አትመኑ። እንዴት ነው ማመንና ለማመን ያለብኝና የሌለብኝ? መርምረው። ስትመረምረው ታውቀዋለህ። ለመመርመር ጊዜ ያስፈልጋል።
ዳንኤል ምዕራፍ 1 ቁጥር 20 ኢየሱስ ጎፍታል። አሜን። ዛሬ በጣም ድንቅ ቃል ነው እግዚአብሔር እያሳወቀን ያለው። አሜን። ትንቢተ ዳንኤል ምዕራፍ 1 ቁጥር 20 ላይ ያለው ቃል ቁጥር 20 እንደገና 2:46 እናያለን። ንጉሱም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ የህልም ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጠ ሆኖ አገኘባቸው ይላል። እነማንን? እነ ዳንኤልን። አሜን አሜን አሜን። ኢየሱስ ማን ነው? የባቢሎን ንጉስ ነው። በልጠው አገኛቸው። እነ ሚሳቅን አብድናጎምን ሲድራቅንና ዳንኤልን በልጠው አገኛቸው። ስለዚህ ንጉሱ እነ ዳንኤልን በብልጫ ፍቅር ይወዳቸው ነበር። ሌላ ቁጥር 2 ላይ ሄድ ንጉሱ እንዴት ይወዳቸው እንደነበር በዛ በስደት ሀገር ምዕራፍ 2 ቁጥር 46 ምዕራፍ 2 ቁጥር 46 እስከ 49 እንደገና የመውደዱን አይነት ለመግለጽ ያክል ነው። የፍቅሩን አይነት ለመግለጽ ያክል ነው ይሄንን የምናሳያችሁ። ቀጥሎ ያለውን ነገር እንመለከታለን። ምዕራፍ 2 ቁጥር 46 ከ46 እስከ 49 እንደዚህ ይላል። የዚያን ጊዜም ንጉሱ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት። ያ መውደድ ብቻ አይደለም። ሰውየው የሆነ ወቅት ላይ ህልም ሲተረጎመለት አይቶ ማንም ያልተረጎመለትን ህልም ዳንኤል ስለተረጎመለት በዳንኤል ፊት ምን አለ? ሰገደ። አሜን አሜን። ምን ማለት ነው? ዳንኤልን አመለከ ማለት ግን አይደለም። ለዳንኤል አምላክ ነው። የእህሉን ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ። ንጉሱም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገስታትም ጌታ ምስጢር ገላጭ ነው ብሎ ተናገረው። ንጉሱም ዳንኤልን ከፍ ከፍ አደረገው። ምን ያህል ንጉሱ ዳንኤል እንደሚወደው እዩ። ኢየሱስ ማን ነው? ዳንኤል በባቢሎን ግዛት ውስጥ 3 እና 4 መንግስታቶች እስኪፈራረቁ በ17 እና በ16 ዓመቱ ከኢየሩሳሌም ተማርኮ ባቢሎን የገባው ወጣት 70 ምናምን ዓመት ሁሉ እዛ እስኪፈጸም ድረስ 70 ዓመት ነው የቆዩት በባቢሎን። ኦልሞስት እስከ 80 ምናምን ዓመት እስከ 90 አካባቢ ድረስ የቆየ ሰው ነው በእድሜ ርዝመት። በሱ እዛ ቤተ መንግስት በቆይታ ውስጥ 3 እና 4 ነገስታቶች ተፈራርቀዋል። ነገስታቶቹ ይወዱታል። ለምን? እሱ ላይ ካለው መንፈስ የተነሳ። እዚህ ጋር ንጉሱ የፋርስ ንጉስ እንዴት እንዳለው እዩ 48 ላይ ንጉሱም ዳንኤልን ምን አረገ ይላል? ከፍ ከፍ አረገ። ዳንኤል ምን ያህል በምርኮ ዘመን በምርኮ አገር ላይ የተወደደ ሰው ነው። አሜን አሜን። ብዙ ታላቅ ስጦታ ሰጠው። በባቢሎንም አምራጃ ላይ ሾሞ በባቢሎንም ጠቢባን ሁሉ ላይ ዋነኛ አለቃ አደረገው። ክብር ለማይሆን ኢየሱስ ማን ነው? እሺ እንደገና ልግባላችሁ እንዴት እንደሚወደው እንድታዩ ስለፈለኩ ነው። ምዕራፍ 6 እንደገና ምዕራፍ 6 ከ14 እስከ 28 ኢየሱስ ማን ነው? ጌታ ነው። ሃሌሉያ አሜን። ምዕራፍ 6 ከ14 እስከ 28 እንደገና ንጉሱ እንዴት ዳንኤል እንዴት የተወደደ ሰው እንደነበረ እንዴት የተከበረ ሰው እንደነበረ በንጉስ ዘንድ 6:14 ላይ የዚያን ጊዜ ከቁጥር 14 ልጀምር። ምዕራፍ 6:14 ሶሪ። ንጉሱም ይህን ቃል በሰማ ጊዜ በጣም አዘነ። ለምን? ዳንኤል ምን እንዲደረግ ነው? ወደ አንበሳ ጉድጓድ እንዲከተት ጣዖት አምልኮ ምን በማለቱ አልቀበልም በማለቱ ወይም ደግሞ ጣዖት አምልኮን ብቻም ሳይሆን ለእግዚአብሔር ከእግዚአብሔርና ከሰው ማንም ልመና እንዳያቀርብ በ30 ቀን ተብሎ እሱ ግን ልመና ወደ እግዚአብሔር ስላደረገ ወደ አንበሳ ጉድጓድ እንዲጣል በተበየነበት ጊዜ እንዲህ ይላል። ንጉሱ ይህን ቃል በሰማ ጊዜ በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስኪገባ ድረስ ደከመ ይላል። በሜዶንና በፋርስ ማህተም የታተመ ነው። ኢየሱስ ጌታ ነው። አሜን። ይሄንን ሌሎች ነገስታቶች ሹማምንቶች አሉ። ይሄንን እስከ 30 ቀን ወደ እግዚአብሔርም ሆነ ወደ ሰው ልመና ያደረገ ሰው በአንበሳ ጉድጓድ እንደሚጣል ተነግሮ ያን የተማማሉበትን ነገር ስላፈረሰ ያንን ሕግ ደግሞ መሻር ስለሌለበት ዳንኤል አንበሳ ጉድጓድ ተጥሎ መበላት አለበት ተብሎ ሲወሰንበት አዘነ ንጉሱ። አንዳንድ ነገስታቶች በህዝብ ነው የሚመሩት፣ በራሳቸው እንትን አይሉም። በኢትዮጵያም ዘመን አገዛዝ ስርዓት ውስጥ መንግስት በህዝብ የተመራበት ወቅት አለ። አልፎ አልፎም እንደዛ ይስተዋላል። በህዝብ ድምጽ የመመራት ነገር የመሄድ። ስለዚህ ሊያድነው ፀሐይ እስኪገባ ድረስ ከጧት ጀምሮ ደከመ። የራሱ ሲስተም ዘዴ መላዎች ሞከር አልቻለም። የዚያን ጊዜ እነዚያ ሰዎች ወደ ንጉሱ ተሰብስበው ንጉስ ያጸናውን ትእዛዝ ወይም ስርዓት ይለውጥ ዘንድ እንዳይገባ የሜዶንና የፋርስ ሕግ እንደሆነ እወቃሉት። የዚያን ጊዜም ንጉሱ አዘነ። ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሱ ምን አለ?
እስቲ አዘነ በሉ። ለምን? ዳንኤልን ይወደዋል። አብረው ነው የሚኖሩት በቤተ መንግስት፣ እንዲጎዳበት አይፈልግም። አዘነ፣ ጣሉት። ንጉሱም ተናገረ፣ ዳንኤልንም ሁልጊዜ የምታመልከው አምላክ እርሱ ያድንህ አለው። ድንጋይም አምጥተው በጉድጓዱ አፍ ገጠሙበት። ንጉሱም በዳንኤል ላይ የተደረገው እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው። ንጉሱም ወደ ቤቱ ሄደ፣ ሳይበላም አደረ። መብልም አላመጡለትም፣ እንቅልፉም ከእርሱ ራቀ። በነጋውም ንጉሱ ማልዶ ተነሳ፣ ፈጥኖ ወደ አንበሶች ጉድጓድ። ማንም ቀድሞ ስለ ዳንኤል አስተዳደር ሞቶ ይሆን ድኖ ይሆን በልተውት ይሆን ተርፎ ይሆን የሚለውን ማንም ሳይ በማለዳ ሲወለም ይወደው ኢየሱስ ማን ስለሚወደው ዛይደ ግን ዳንኤልን እዛ ድንጉዝ እንትን ውስጥ የከተተው የማመንፈስ እንደሆነ በነግራችሁ ትደነቃለች። ዳንኤልን ንጉስ ይወዳል። ይሄና ክለስ ይታገላል። ግን ዳንኤልን አንበሳ ጉድጓድ እንዲገባ እንዲና እንዲ ያደረገው ንጉሱ ላይ ያለው መንፈስ ነው። በስኩ ገብርኩ አይደንቅ። ወደ ጉድጓድም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሱም ተናገረ፣ ዳንኤልም የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን አለው። ዳንኤልም ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛል፣ በአንተም ፊት ደግሞ ንጉሥ ሆይ አልበደልኩምና አምላክ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም አለው። የዚያን ጊዜም ንጉሱ እጅግ ደስ አለው። ንጉሱ ይደሰታል፣ መንፈሱ ይበሳጫል። አሜን። ምን አይነት ተፈጥሮ ነው ወዳጄ! ኢየሱስ ማን ነው? what an amazing revelation መንፈስ ቅዱስ የሚገልጥልን። ክብር ለማይሆን ንጉሱ ዳንኤል በመትረፉ ይደሰታል፣ መንፈሱ ደግሞ ይበሳጫል። አሳያችኋለሁ በደንብ በቃ ዲፕ ኢንሳይድ ነው ያለን በጥልቀት። ክብር ለማይሆን አሜን አሜን አሜን። መንፈስ የሰው መንፈስ ላይ ያለው መንፈስ ተጽዕኖ በሚወዱ ሰዎች እንኳን እንደሚሰራ ታውቃለህ። በሚጠሉንማ ታውቃለህ፣ በቃ ትቃወማለህ። በሚወድ መንፈሳዊ መሆን የሚጠቅመው ለዚህ ነው። እኛ መንፈሳዊ ያለን አሜን አሜን አሜን። ሰውየው ሳይሆን መንፈሱን ትመረምረዋለህ። መንፈሱን ለመመርመር አይም ባትከፍትም በቃ ዝም ብለህ በመንፈስ እግዚአብሔርን ስጠይቅ ይነግርሃል። ክብር ለማይሆን እግዚአብሔር። የዛን ጊዜም ንጉሱ እጅግ ደስ አለ ይላል። ዳንኤልም ከጉድጓዱ በምንድን የታተመው? በሜዶንና በፋርስ ማህተም ነው እኮ። ማህተሙ የራሱ ነው። የዛ የነገስታቱ የንግስናው ማህተም ነው። ያወጡ ዘንድ አዘዘ። ዳንኤል ከጉድጓዱ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ዛሬው በዙሪያ ያለው የሰው መንፈስ አንተ ላይ ተጽዕኖ ከሚያሳድረው በላይ እግዚአብሔር ይጋርዳል። አሜን። እግዚአብሔር ይዋጋልሃል። አሜን። ፓኮፓቴኒያ አሜን። ንጉሱም አዘዘ። ዳንኤልንም የከሰሱ የዛን ሰዎች አመጧቸው። እነርሱና ልጆቻቸው ሚስቶቻቸውን በአንበሶች ጉድጓድ ጣሏቸው። ወደ ጉድጓድ መጨረሻ ሳይደርሱ አንበሶች ያዟቸው፣ አጥንቶቻቸው ሁሉ ሰባበሩ። ሉክ ኤኒዌይስ ክብር ለማይሆን ዳንኤልን መርዳት ቢፈልግ አንበሳ ጉድጓድ ሳይጣል መርዳት ይችል ነበር። የራሱ መንፈስ ስለሆነ ዳንኤልን የሚቋቋመው ሂካንት አልቻለም። የእግዚአብሔር ቅዱስ መንፈስ አንተ ላይ ሆኖ መርከስ አትችልም። እስቲ ልርከስ እንደሰው እስቲ ቡጊ ናይት ክለብ ገብቼ ምናምን እንደዚህ አትችልም። ላይ ያለው መንፈስ እንደዛ እንዳትሆን ያደርጋል። ፋራ አድርጎሃል አንዴ፣ የዓለም ፋራ አድርጎሃል። ክብር ለማይሆን ልክ እንደዛ ሁሉ የክፉ መንፈስ ያለበት ሰው መርዳት አይችልም ነው የሚለው ብቻ። ክብር ለማይሆን ትንቢተ ዳንኤል ምዕራፍ 10 ቀጥለን 10 ክብር ለማይሆን የሰው መንፈስ ተጽዕኖን መረዳት። እስቲ የሰው መንፈስን ተጽዕኖ ረዳለሁ በሉ። የሰው መንፈስን ተጽዕኖ ረዳለሁ። እንደገና ድገሙት። የሰው መንፈስን ተጽዕኖ ረዳለሁ። ዛሬ በልባከ በሰው መንፈስ ተጽዕኖ ላይ የበላይ ሆኛለሁ። እገለብጠዋለሁ በል። እመተዋለሁ በል። ከሰው መንፈስ ተጽዕኖ በላይ እንቀሳቀሳለሁ በል። ከሰው መንፈስ ተጽዕኖ በላይ እንቀሳቀሳለሁ። ሆነልህ በኢየሱስ አሜን። እሺ ዳንኤል ምዕራፍ 10 እዚህ ፓርት ላይ እንግዲህ ዳንኤል ዘመኑ ሁሉ በጸሎት ያሳለፈ ሰው ነው። እኔ በጣም የሚደንቀኝ ዳንኤል ችግር የለበትም። ንጉሱ ህልም ሲጠፋበት ህልም አልሞ ህልሙም ጠፋበት፣ ትርጓሜውን በጠፋበት ጊዜ ብዙ ቃላተኞችና ጠንቋዮችን ሰበሰበ አሉት የሚታመንባቸው። ሰብስባቸው ንገሩ ይባሉ ህልሜን ፍቺ ንገሩ ስላቸው አጡት። ቀላመዱ፣ ዝም ብለው ቀላመዱ። ያው ከመገደል ብለው ሲቀላምደው ልክ አይደለም፣ ያየው አይደለም። መቼስ ሰው ያየውን ነገር ያስታውሳል። ልክ ስታወራው ያስታውሳል። እነሱ ሲያወሩ አላስታውሰም፣ ምክንያቱም እሱ ያየውን አልተናገሩም። በቃ መትረፍ የለባቸውም፣ ይገደሉ፣ በቃ ይጨፈጨፋሉ ብሎ ሲል ዳንኤል ሰማይ ነገር እኔ እገልጣለሁ፣ ግን ጊዜ ይስጣል እንዳይገደሉ።
ከዛ በእግዚአብሔር ፊት ጸልዮ ህልሙ ፍቹን ከእግዚአብሔር ተቀበለ። አሜን ነው። ምንም እኮ የሚያስቸግ 21 ቀን ፈጅቶበት አያውቅም ለጸሎት። ዳንኤል እንኳን የንጉሱን የነገስታቱን የእሱን የፋርስ አለቃውን ብቻም ሳይሆን በሜዶን ፋርስ የሚተዳደረውን አለቃውን ብቻም ሳይሆን ከዛ በፊትም ያሉትን በሙሉ ፈቷል። እዚህ ጋር ብዙ ነገር ፈቶለታል ለራሱ ኬስ ሲሆን፣ እዚህኛው ጋር ግን ምዕራፍ 10 ላይ ግን ስለ ኢየሩሳሌም የጸለየው ጸሎት ነው። ባቢሎን ከተማ ተቀምጦ የባቢሎን ንጉስ ቤተመንግስት ተቀምጦ ስለ ሀገሩ ስለ ህዝቡ እግዚአብሔር በነብዩ ኤርሚያስ በነብዩ ሕዝቅኤል የተናገረው ንግግር ሁሉ ድምጽ በነብዩ ኢሳያስ የተናገረው በሙሉ መቼ ነው ወደ ፍጻሜ የሚመጣው ኢየሩሳሌም መቼ ትጎበኛለች በሚለው በእግዚአብሔር ፊት በሚጸልይበት ጊዜ ራሱን አዋርዶ እግዚአብሔር እንዲሰማው ማቅ ለብሶ አመድ ትቢያ ላይ ነስንሶ ተዋርዶ ይሄው እንደ ቃል ነው መጸለዩ። ከ70 ዓመት በኋላ ትመለሳላችሁ እኮ ብለሃል ጌታ ሆይ፣ አሁን 70 ዓመት ተፈጸመ፣ መጽሐፉን ሳጠነው በቃ 70 ዓመት ሞላ ብሎ በእግዚአብሔር ፊት ሲጸልይ እግዚአብሔር ጸሎቱን ኢሚዲየትሊ ሰማው። ኢሚዲየትሊ ወዲያው ሰማውና እግዚአብሔር መልሱን ወዲያው ላከ። መልአኩ ቅዱስ ገብርኤል የዳንኤልን ጸሎት መልስ ይዞ እየበረረ ሲመጣ የንጉሱ መንፈስ አየር ላይ ጠበቀው። ኢየሱስ ገብታዳ ዛሬ የሰው መንፈስ ተጽዕኖ ገለበጥኩት። ከዚህ ቤተክርስቲያን ላይ ገለበጥኩት፣ ከኔ ላይ ገለበጥኩት፣ ከወንድሞቼ ላይ ገለበጥኩት፣ ከእህቶቼ ላይ ገለበጥኩት፣ ከመንፈሳዊ ልጆቼ ላይ ገለበጥኩት፣ ከትውልድ ላይ ገለበጥኩት፣ ከዚህ ጉባኤ ገለበጥኩት በኢየሱስ ስም። ዳንኤልም ቤተመንግስት ነው፣ ንጉሱም ቤተመንግስት ነው። የዳንኤል መንፈስ ዓለም ላይ ሲመጣ መልአኩ ይዞ ሲመጣ የንጉሱ መንፈስ ሄዶ አየር ላይ ተቋቋመ። ላንብብላችሁ ክፍል የሰው መንፈስን ምን ማለት መረዳት ላንብብላችሁ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብ ያስተውል ዘንድ ሰውነትን በአምላክ ፊት ቁጥር 12 ላይ 10:12 ላይ ትንቢተ ዳንኤል 10:12 እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብ ያስተውል ዘንድ ሰውነትን በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃል ምን ብሏል? ተሰምቷል። እስቲ ቃል ተሰምቷል። አንተ ድገም እንደገና፣ ድገም እንደገና፣ ድገም እንደገና። እስቲ ቃል ተሰምቷል በል፣ ጸሎቴ ተሰምቷል በል፣ አሁን በል እባክህ የጸሎቴ መልስ በል፣ በእግዚአብሔር ቃል መረዳት በል፣ በስልጣንና በኃይል በል፣ እናጠቃለዋለን፣ እመነጭቃለዋለን፣ እወስዳለሁ በል። ኢየሱስ ያድናል። አሜን። ከመጀመሪያው ቀን ጀምሮ ቃል ተሰምቷል። እኔም ስለ ቃል መጥቻለሁ። የሰው መንፈስ እንኳን የኛን መንፈስ እንኳን አይደለም መላእክትን እንኳን የመቋቋም ብቃት እንዳለው ታውቃለህ። ሶ ስትሮንግ አሜን አሜን። መላእክትን እንኳን የመቋቋም እንደተቋቋመ ነው የምናየው። እኔም ስለ ቃል መጥቻለሁ አለና የፋርስ መንግስት አለቃ የፋርስ መንግስት አለቃ የፋርስ መንግስት የሜዶንና በፋርስ መንግስት ምን ተብሏል? ማህተም ታትሟል። ንጉሱ ሊሻር ምን አይልም። ኢየሱስ ጌታ ነው። በዛው በመንግስት አስተዳደር የሚሰራ መንፈስ ነው። በእያንዳንዱ በተተኩት መንግስቶች ላይ ይሰራል ስፕሪቱ። ምንም እንኳን ንጉሱ ዳንኤልን ቢወደው መንፈሱ ግን የዳንኤልን መልስ ሊያዘገይ ምን አለ? መንፈስ ዓለም ላይ ሄደው ክብር ለማይሆን የፋርስ መንግስት አለቃ አይደንቲፋይ ያደረገው መልአኩ ጌታ ይባርከው እንዶ ቅዱስ ገብርኤል ብሩክ ነው። ይሄ መናገሩ ጥሩ እኮ ነው፣ ለኛ ትምህርት ነው። የሆነ መንፈስ አለቃ አላለም እኮ ሉሲፈር አላለም እኮ የፋርስ መንግስት አለቃ። ዛሬ ጠላት ላይ ካለው ያንተ መንፈስ ይበልጣል። አሜን። ያንተ መንፈስ ይገረስሳቸዋል፣ ይገለብጣቸዋል፣ እንደ እሳት እየተረጨ ያቃጥላቸዋል። አሜን። ፓሮሎ ቮስቴዲያስ ኢየሱስ ማን ነው? ጌታ። የሰው መንፈስ ትንቢትን ሁሉ ይዛል። በደንብ ዘርዘር ያስተምራቸዋለሁ ዛሬ። እሺ ኢየሱስ ማን ነው? ጌታ። ክብሩን እሱ ይሰድ። አሜን። 21 ቀን ተቋቋመኝ። እንደውም ከዋነኞቹ አለቆች አንዱ ሚካኤል ሊረዳ ይመጣ። እኔም ከፋርስ ነገስታት ጋር በዚያው ምን አልኩት ይላል ዳንኤልን እየተዋጋ ያለ ዳንኤል መልስ ተራ አይደለም። እሱ ቤተመንግስት ነው ያለው። ቤተመንግስት ላይ ያሉ የነገስታቶች መንፈስ ነው፣ የንጉሱ መንፈስ ነው። የፋርስ ነገስታት ብሎ እንደገና ይጨምራል። ክብር ለማይሆን ይሄ ማለት ምን ማለት ነው? ንጉሱ በነበረበትም ከዛም በፊት የነበሩት ነገስታቶች ያሉት መንፈስ በሙሉ አንድ ላይ ተባብሮ የዳንኤል መንፈስ የዳንኤል መልስ ሲቋቋም እንመለከታለን። ክብር ለማይሆን ከዛ ምን አለ? ሚካኤል መጣ ሊረዳኝ። 21 ቀን ሙሉ ምን ብሎታል? አዘግይቶታል። ዳንኤልን ይወደዋል፣
የዳንኤል መልስ ግን እንዳይመጣ ቢችል ሊያስጥል መልሱን ሊነጥቅ ሊወስድ ካልቻለ ለማዘግየት 21 ቀን አዘገየ። ኢየሱስ ማን ነው? ማቴዎስ 12:22 ማቴዎስ 12:22 የሰው መንፈስ የሰው የሚያስር መንፈስ የተመታ ይሁን። አሜን። አሳሪ ቋጣሪ መንፈስ ይወጋ። አሜን። ተአምራት እንኳን እንዲያውን የሰው መንፈስ በጉባኤ መካከል ማሰር ይችላል። ይሄን ታውቃላችሁ። አጋንንት ብቻ ሳይሆን የሰውን ክፉ መንፈስ ተጽዕኖ የሚያሳድር መንፈስ ማሰር አለብን። አሜን። መምታት አለብን። አሜን አሜን አሜን። ማቴዎስ 12:22 የእግዚአብሔር ቃል እንደዚህ ይናገራል ወገኖቼ። ከዚያም በኋላ ጋኔን ያደረበትን ዕውር ዲዳም ወደ እርሱ አመጡ። ዕውሩም ዲዳውም እስኪያይና እስኪናገር ድረስ ፈወሰው ይላል። ይሄን ያደረጉት ፈሪሳውያን ናቸው። ወደ ኢየሱስ አመጡ፣ ሊፈትኑት ነው። ሰውየው ልጁ መናገርም አይችልም መስማትም አይችልም። አደገኛ ጋኔን ያደረበት ሰው ሁለንተና የታሰረ አመጡት ወደ ኢየሱስ። ይፈውሰዋል አይፈውሰው ብለው አመጡት። ሲያመጡት ኢየሱስ እስኪያይና እስኪናገር ድረስ ፈወሰው። ዛሬ ተአምራት እስክትጠግብ ጌታ ያደርግልሃል። አሜን። ድንቅ እስክትጠግብ ያደርግልሃል። አሜን። እስቲ የኔ ኢየሱስ በልባክ የተአምራት አምላክ የድንቅ አምላክ ነው። በበረከቱ ያትረፈርፈኛል፣ በጤንነት ያትረፈርፈኛል፣ በሰላም ያትረፈርፈኛል፣ በመከናወን ያትረፈርፈኛል፣ በፍሬ ያትረፈርፈኛል፣ በድል ያትረፈርፈኛል። አሜን። አውጅ ተናገር። ይሄ አፍ የተፈጠረው ለመብላት ብቻ አይደለም ለማውራት ነው። ኢየሱስ ማን ነው? ክብሩን እሱ ይሰጥ። አሜን። ህዝቡ ሁሉ ተገረሙና እስኪ ላይ እስከመጨረሻው ትርትር አድርጎ ሲያሳያቸው ህዝቡ ሁሉ ተገረሙን እንጃ ይህ ሰው የዳዊት ልጅ ይሆንን አሉ። ፈሪሳውያን ግን ሰምተው ይህ ብዔልዜቡል በአጋንንት አለቃ ልክ ህዝቡ እዛ የተሰበሰበው ተአምራቱን የሚያየው ህዝብ ምንድን ነው ያለው? እንጃ ይሄ የዳዊት ልጅ ክርስቶስ ይሆንን ሳይሆን አይቀርም፣ ይሄ የምንጠብቀው መሲሁ ሳይሆን አይቀርም ነው ያለው ህዝቡ። ፈሪሳውያን ግን እንዲያሉ ሰምተው ቁጥር 24 ላይ ሰምተው ይህ በብዔልዜቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ። ኢየሱስ ግን ያሉት በአፋቸው እኮ አይደለም በልባቸው ታቼናቶ መንፈሳቸው ነው የሚጻረው የኔ ጌታ ሲገለብጥና አለ። ከዛ እንዲህ ያላችሁ ኢየሱስ ግን ሐሳባቸውን አውቆ በሌላ ንግግር መንፈሳቸው ላይ ያለው ነገር አሜን አሜን አውቆ እንዲህ አላቸው እርስ በርሷ የምትለያይ መንግስት ሁላ ትጠፋለች፣ እርስ በርሱ የሚለያይ ከተማ ሙሉ ወይም ቤት ምን አይልም አይቆምም አላቸው። ሰይጣን የሚያወጣ ከሆነ እርስ በርሱ ተለያየ፣ እንግዲህ መንግስቱ ወዴት ትቆማለች? እኔስ በብዔልዜቡል አጋንንት የማወጣ ከሆነ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባቸዋል። እኔ ግን በእግዚአብሔር መንፈስ እስቲ መንፈስ በል መንፈስ እኔ ግን በእግዚአብሔር መንፈስ ይላል ቁጥራስ አጋንንትን የማወጣ ከሆንኩ እያለ ይቀጥላል። ክብር ለማን ነው? ለእግዚአብሔር። እሱ እኔ ግን በእግዚአብሔር መንፈስ ሲል እነሱ ኢየሱስን የተቃወሙት በማን መንፈስ ነው? መልሱ ለእናንተ። ክብር ለማን ነው? ለእግዚአብሔር። እነሱ ኢየሱስ የሰራው ተአምር መጀመሪያውኑ ለፈተና ነው ያመጡት። ኢየሱስ ጌታ ነው። እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ ይላቸዋል። እነሱ እሱን የተቃወሙት በማን መንፈስ ሆኖ ነው? በሰይጣን መንፈስ። መንፈሱ አናታቸው ላይ ወጥቶ ነው? ጆሮአቸው ላይ ተቀምጦ ነው? መንፈሳቸው ላይ ሆኖ ነው? መንፈሳቸው ላይ ረብቦ ነው? ኢየሱስ ማን ነው? ሉቃስ ምዕራፍ 8:49 ሉቃስ 8:49 እስከ 56 8:49 እስከ 56 የእግዚአብሔር ቃል ይላል እነርሱም ገና ሲናገር አንድ ሰው ከምኩራብ አለቃ ቤት መጥቶ ልጅ ሞታለች፣ እንግዲህ መምህሩን አታድክመው አለ። ኢየሱስ ግን ሰምቶ አትፍራ፣ እመን እንጂ እመን ብቻ ትድናለች ብሎ መለሰለት። ወደ ቤትም ሲገባ ከጴጥሮስና ከያዕቆብ ከዮሐንስም ከብላቴናው አባት በቀር ማንንም ከእርሱ ጋር ይገባ ዘንድ አልፈቀደም። እቺ ፖይንት ያት የመቶ አለቃው ልጁን እንዲፈውስለት የታመመች ልጁን እንዲፈውስለት ወደ ኢየሱስ መጣ። በዛ መካከል ኢየሱስ ሌሎቹን እየፈወሰ ተአምራት እየሰራ ስለነበር ቶሎ አልሄደለትም። ሌላ መልእክተኛ መጥቶ ልጅ ሞታለች፣ በቃ አታድክመው መምህሩ። አረ ኢየሱስ አይደክምም ወዳጄ። ኢየሱስ ላንተ ጉዳይ አይደክምም፣ ለኔ ጉዳይ አይደክምም። አለቀ ባልከው ጉዳይ ኢየሱስ ከተፍ ይላል። በኢየሱስም ነገርን አዲስ አድርጎ ይሰራዋል። ጤናህን ይመልሰዋል። አዲስ ኦርጋን ይገጥምልሃል። አሜን። ክብር ለማይሆን ከዛ አንተ ብቻ እመን፣ ልጅ ምን ትላለች? ትድናለች ካለው በኋላ ሄደ። አብሮ ሲሄድ ወደ ቤት ኢየሱስ ጌታ ነው። ወደ ቤት ሲገባ
ከኢየሱስ ጋር ሁሉም ደቀ መዝሙር ነበሩ። 12ቱም ደቀ መዝሙር 12ቱ የበጉ ሐዋርያት ደቀ መዝሙር ብቻ ሳይሆኑ ሌሎች 70ዎች አሉ፣ ሌሎች 500ዎች አሉ። ግር ብለዋል አብረው ነው። ግን ወደ ቤት ሲገባ ማን ይዞ ገባ ኢየሱስ? ወደ ቤት ሲገባ ጴጥሮስን፣ ያዕቆብና ዮሐንስን። ሴሌክቲቭ ነው እዚህ ጋር አገልግሎቱ። አሜን አሜን። ኮሌክቲቭ ሳይሆን ሴሌክቲቭ። መንፈስን ስታነብ የሰው መንፈስ ዲዛይን ስታነብ ኮሌክቲቭ ሳትሆን ሴሌክቲቭ ትሆናለህ። እንዳለ ሰብስብ አግበስበሰ ሳይሆን መርጠ ይዘት ሄዳለህ። አሜን አሜን። በአገልግሎት እንኳን ዝም ብሎ ሰው አግኛውን አገልግሎት ዝም ብሎ ያንን ማግበስበሻ አልሄድም። ልቤ የሚያርፍባቸው ልጆቼን ይዤ ሲሄድ መሄድ በቃ መሄድ የምፈልግ ጊዜ። አሜን አሜን። ማንም ሰው አብሬሽ ልጅ ስላለ አይኬድም። ለምን? የማገለግለውን አገልግሎት ዲፌንድ ሊያደርገኝ ይችላል የዛ ሰው መንፈስ። የኔ ልጆች ከሆኑ መንፈሳቸው ብራይት የሆኑ አሜን ልክ ነው ይላሉ። በቃ እዛው ተቀጣጥለን ታምሮ ነው እንመጣለን። ክብሩን አይሰጥ ለየ ጴጥሮስን ያዕቆብንና ዮሐንስን ብቻ በስተቀር ሌላ ሰው ወደ ቤቱ ወደዛ የሞተችው ልጅ ክፍል ማንም አልገባም። ኢየሱስ ገና ይሄንን ያደረገው ሞት ሊቀሰቅስ ነው፣ በድል ሊያስነሳ ነው። ስለዚህ ወደሱ የሚቀርቡት እነዚህ ሶስት ሰዎች በብዙ አቅጣጫ ሲመርጣቸው አይታችሁ ታውቃላችሁ አይደል? ተራራም ሲወጣ ይዟቸው ወጥቶ መገለጥ ተራራ ላይ አይተዋል። ለምን እንደተመረጡ ታውቃለህ? በቅርበት አይደለም፣ በመቀራረብ ብቻ አይደለም፣ መንፈሳቸው ነው የተወው። ኢየሱስ ማለት ነው ማጃር ካጃ። አሜን ነው ወይ? ዛሬ መንፈሳችን ይጸዳል። አሜን ታጠባል። አሜን ዛሬ መንፈሳችን በኢየሱስ ደም ይታጠብ። አሜን ማንንም እንዳንጎዳ ይታጠብ። ራሳችንንም እንዳንጎዳ ይታጠብ። ሰውንም እንዳንጎዳ ይታጠብ በኢየሱስ። ሶስቱም ብቻ በቀር ሌላ ማንንም እናት አባት ዳይ ውጣ አጎት አክስት አያቷን ዳይ ብቻ አይቻልም። ሌላ በሙሉ ዳይ። ጴጥሮስ ዮሐንስ ያዕቆብን ይዞ ገባና በሩን ድርግም። አንድ አይነት መንፈስ፣ የማይቋቋም መንፈስ፣ ከኢየሱስ አስጋባ የሚስማማ መንፈስ። ከዛ ልጅቷን መናላት አስነሳት። ክብር ለማን? ቁጥር 51 ላይ ምዕራፍ 8:51 ወደ ቤትም ሲገባ ከጴጥሮስና ከያዕቆብ ከዮሐንስም ከብላቴናይቱም አባትና እናት በቀር ማንም ከእርሱ ጋር ይገባ ዘንድ አልፈቀደም። አሜን አሜን። እነሱም ብቻ ካደረገ። ቁጥር 52 ሁሉም እያለቀሱላት ዋይ ዋይ ይሉ ነበር። እርሱ ግን አታልቅሱ ተኝታለች እንጂ አልሞተችም አለ። እንደ ሞተችም አውቀው በጣም ሳቁበት። ይኸውልህ አርቲፊሻል ነው መንፈሳቸው፣ ሞቷን ነው የሚፈልገው ማለት ነው። እያለቀሱ የእሷን በዛው ማሸለም አለመንቃት ይፈልጋል ማለት ነው። ስፕሪታቸው መንፈሳቸው ግን አይናቸው እንባ ያነባል፣ አፋቸው ዋይ ዋይ ይላል። አልሞተችም አለች በህይወት ተኝታለች እንጂ ሲላቸው ሳቁ። ከልብ ያዘነ ሰው ወዲያው አልቅሶ ይስቃል እንዴ? ሳቁበት በሱ። ኤኒዌይስ ኢየሱስ መርጦ ነው ያስገባው ለመፈወስ። የሐዋርያት ሥራ ምዕራፍ 9 ቁጥር 39 ሐዋርያት ሥራ 9 ለምን መንፈስ ነው የሚያዩ፣ መንፈሳቸውን እያየ ነው ለሱ ለሚፈልገው ነገር አብሮ የሚስማማ መንፈስ፣ የማይቋቋም መንፈስ፣ የማይቃወም መንፈስ። ዮሐንስ ራእይ ሉቃ ሐዋርያት ሥራ ምዕራፍ 9 ቁጥር 51 የለው እዚህ ጋር የት ገባ? 51 የለም እንዴ? የለም። ኢየሱስ ጌታ ነው። ተው ተሳስቼ ነው ጽፍ። ሉቃስ 9:51 ሉቃስ 9:51 የማይሳሳት ኢየሱስ ግን ከኔ ጋር አለ። ሉቃስ 9:51 የሚወጣበትም ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና። በፊቱ መልእክተኞችን ሰደደ። ሄደውም ሊያሰናዱለት ወደ ሳምራውያን መንደር ገቡ። ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም። ደቀ መዛሙርቱ ያዕቆብና ዮሐንስ አይተው ጌታ ሆይ፣ ጴጥሮስ ብቻ ነው እዚህ ጋር የሌለው። ያዕቆብና ዮሐንስ አይተው ጌታ ሆይ፣ ኤልያስ ደግሞ እንዳደረገ እሳት ከሰማይ አውርዶ ያጥፋቸው እንል ዘንድ ትወዳለህን? አሉት። እርሱ ግን ዘወር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁምን? ምን አይነት መንፈስ እንደሆነላችሁ አታውቁም? የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላ መንደርም ሄዱ ይላል። አሜን አሜን። ወደ ኢየሩሳሌም ለመሄድ ሰዎች እንዲቀበሉት ነበረ ስላልፈለጉ፣ እንዲቀበሉት በዛ ስፍራ ሰዎች ስላልፈለጉ ስለገፉት ኢየሱስን ያዕቆብና ዮሐንስ እንዲያሉት ኢየሱስን ከሰማይ እሳት ወርዳ ትብላቸው ብለን እንናገር ደስ ይልሃል ሲሉት አይለኝም። ምን አይነት መንፈስ እንደሆነላችሁ እወቁ አላቸው። ምን ማለት ነው? በሌላ አነጋገር ከዛ ምን አይነት መንፈስ እንደሆነላችሁ አታውቁ። ስለ መንፈስ ነው ያወራቸው።
አሜን አሜን ካለ በኋላ የሰው ልጅ ማንንም ሊያጠፋ ምን አላለም አልመጣም። ሊያድን ነው የመጣው። ዓላማው የመጣበት ፐርፐስ ግቡ ዓላማው ያ ነው። ስለዚህ ስለ መንፈስ አወራቸው። ክብር ለማይሆን ስለዚህ እነሱ የተቀበሉት መንፈስ ያዕቆብና ዮሐንስ የተቀበሉት መንፈስ የፍቅርና የርህራሄ የምህረት መንፈስ ነው እንጂ የምን አይደለም የፍርድ ሰዎች ስላልተቀበሉ እንደ ኤልያስ እሳት አውርዶ ይመጣል መንፈስ አይደለም። ስለዚህ መንፈሱ ነው የሚወስነው። የተቀበለ አይነት መንፈስ እንደተቀበላችሁ እነሱ ካዩት የተነሳ እንድንናገር ወይ ብለው አስፈቀዱት። አይሆንም የተቀበላችሁት መንፈስ ምን እንደሆነ አታውቁም ያላቸው። ምክንያቱም ቢራገሙ ሊሰራላቸው አይችልም። ስላልቻሉ ነው ደግሞ ያስፈቀዱት። አሜን አሜን ኢየሱስ ጌታ ነው። ለምን የተቀበሉት መንፈስ የሚባርክ እንጂ የሚረግም አይደለም። ገባው ምናሴ ገብቶ ሳቀ። ክብሩን ማይሰድ ረገባኝ በሉ እስቲ አንድ ሰው ይገባናል። ኢየሱስ ማን ነው? እስቲ የሰው መንፈስ በል። ዛሬ በሰው መንፈስ ላይ ተጽዕኖ ትፈጥራለህ። መሳፍንት 7 ላይ ብሉይ ኪዳን መሳፍንት ምዕራፍ 7 ምዕራፍ 7 ከቁጥር 3 እስከ 7 እንዲላል። አሁንም እንግዲህ የፈራ የደነገጠ ከገላር ተራራ ተነስቶ ይመለስ ብለህ ለሕዝቡ በሕዝብ ጆሮ አውጅ አለው። ከሕዝቡ 22,000 ተመለሱ፣ 10,000 ቀሩ። እግዚአብሔርም ጌዴዎንን ሕዝቡ ገና ብዙ ነውና ወደ ውሃ አውርዳቸው፣ በዚያም እፈትናቸዋለሁ። እኔም ይህ ካንተ ጋር ይሄድ የምለው እርሱ ካንተ ጋር ይሄዳል፣ እኔም ይህ ካንተ ጋር አይሄድ የምለው እርሱ አይሄድም አለው። ሕዝቡም ወደ ውሃ ወረደ። እግዚአብሔርም ጌዴዎን ውሻ እንደሚጠጣ ውሃ በምላሱ የሚጠጣውን ሁሉ እርሱን ለብቻው አርገው፣ እንዲሁም ሊጠጣ በጉልበቱ የሚንበረከከው ሁሉ ለብቻው አርገው አለው። በእጃቸውም ወደ ውሃ አፋቸው አድርገው የጠጡት ቁጥር 300 ነበረ። የቀሩት ሕዝብ ግን ውሃ ሊጠጡ በጉልበታቸው ተንበረከኩ። እግዚአብሔርም ጌዴዎንን በእጃቸው ውሃ በጠጡ በ300 ሰዎች አድናቸዋለሁ፣ ምድያማን በእጅ አሳልፌ እሰጣለሁ፣ የቀሩት ሕዝብ ሁሉ ግን ወደ ኋላ ወደ ስፍራቸው ይመለሱ አለ ይላል። አሜን አሜን። አሁን ይሄኛው የጌዴዎን ውጊያ ነው። የጌዴዎን ብቻ ሳይሆን የእግዚአብሔርና የጌዴዎን ውጊያ ተብሎ የተሰየመ ውጊያ ነው። የጌዴዎንና የእግዚአብሔር ሰልፍ ተብሎ የተወሰነ የተሰየመ ሰልፍ ነው። እዚህ ሰልፍ ላይ ብዙ ሰዎች እንዋጋለን ከጌዴዎን ጎን ነን ብለው መጡ። ግን መንፈሳቸው አንዳንዶቹ ምንድነው በጭባጭ ፈሪ ቦቅባቅ። ኢየሱስ ማን ነው? በቃ አሜን አሜን። ከዛ እንዲህ አለ፣ የፈራና የደነገጠ ምን ይባል ወደ ባክ በቃ ወደ ኋላ ወደፊት አይሄድ። ለምን በሄዱስ ውጊያው ይፎርሻል። ሌሎች 300ዎቹ የበረታ መንፈስ አላቸው፣ የጀገነ መንፈስ አላቸው። እነዚህ ደግሞ የፈራ መንፈስ አላቸው። ሰዎቹ እኮ በእግራቸው ይሄዳሉ ወደፊት፣ መሳሪያ እኮ ታጥቋል፣ ዳምታም ይላሉ። ግን መንፈሳቸው ፈሪ ነው፣ ውስጣቸው ፈሪ ነው፣ በፍርሃት ተሞልቷል። አይሆንም፣ ክብሩም አይሰጥ። ለምን ሰልፉ የጌዴዎን ብቻ ሳይሆን መንፈስ የሆነው የማንም ነው? የእግዚአብሔርም ሰልፍ ስለሆነ። ክብር ለማይሆን እግዚአብሔር መንፈስ ስለሆነ ኤቭሪቲንግ በመንፈስ ነው የሚታየው። ታውቃላችሁ አይደል? ማቴዎስ ማነው ዮሐንስ ወንጌል ምዕራፍ 4 ላይ ያቺ በውሃ ጉድጓድ ምናምን ያገኛት ሴት እግዚአብሔር ምንድነው አላት? መንፈስ ነው አለና የሚያመልኩትና የሚሰግዱለትም በመንፈስ ያመልኩታል ይሰግዱለታል። ክብር ለማን? እግዚአብሔር መንፈስ። ከዛ በኋላ ደግሞ ፈትናቸዋለሁ ደግሞ ይቀሩት አለ። የፈራ የደነገጠውን አስመለሱ። ከተመለሱ በኋላ ደግሞ ሌሎች አሉ አለ። ኢየሱስ ጌታ ነው። ዲሲፕሊን የጎደላቸው መንፈሳቸው አንክሊን ስፒሪት ይለዋል ፈረንጆች። አንክሊን ስፒሪት ቆሻሻ የሆነ መንፈስ በእግዚአብሔር ስርዓትና ሕግ አካሄድ ማይ ዲሲፕሊን ያለው ክብር ለማይሆን እነሱንም እንደገና እግዚአብሔር ምን አለ? በውሃ ቴስት አደረጋቸው፣ ፈተናቸውና ባጠጣጣቸው ይመለሱ አለ። ከዛ በኋላ ልክ ከጌዴዎን መንፈስ ጋር አብረው የሚሄዱትን ብቻ 300 ከዛ ሁሉ ሺህ ሕዝብ ኢየሱስ ማለት ነው። የመንፈስ አንድነት ካለ ሁለት ሰው በቂ እኮ ማለት ነው። ተአምር ይሆናል። ኢየሱስ ማለት ነው። ድንቅ ይሆናል። አሜን አሜን። የመገለጥ ተራራ ላይ ኢየሱስ ክርስቶስ 9ኙን በሙሉ ከተራራ በታች ተፋቸው፣ 3ቱም ተራራ ላይ ይዘው ወጡ። 3ቱም ተራራ ላይ ይዘው ወጡ። ያ ተአምራትን አዩ። ኢየሱስ ብዙ ጊዜ ተራራ ላይ ወጥቶ ያውቃል። ብዙ ተአምራት ያያል። አባቱ ሲያደርግ የሚያውን ሁሉ እያደረገ ነው የሚወርደው። ሲናገር አባቴ ሲያደርግ ያየሁትን ነው ማድረግ ይላል። ሁሉ ጊዜ ሰማይ ላይ አይቶ ነው የሚመለሰው። ኢየሱስ ብቻውን ሲሄድ ከነ ጴጥሮስ ጋር ግን ሄዶ እነ ጴጥሮስ ሁሉ እንዲያዩ እድል አደረገላቸው። ክብር ለማይሆን ኢየሱስ ማን ነው? ያዩትን ደግሞ ሲወርዱ ለማንም ምን እንዳይናገሩ እነሱ ወስደኛ ሳትወስደ ይላሉ። ደግሞ ሌሎቹ ገና መንፈሳቸው ሻርፕ ሳይሆን እዛ መካከል ደግሞ ሌባም አለ ገና የሚሸጥ አስበው። ኢየሱስ ማን ነው?
ዛሬ በኢየሱስ ክርስቶስ መንፈስ ነፃ ያወጣል። አሜን። በዙሪያ ተጽዕኖ የሚያሳድርብህ መንፈስ ይመታል። አሜን። እንቆጣጠረዋለን በጌታ መንፈስ። አሜን። ዘፍጥረት 1:1 ላይ እግዚአብሔርም ሰማይና ምድርን ፈጠረ ሲል በቃ በጣም ይገርመኛል። ሰማይና ምድርን ፈጠረ። በቃ ስለ ፍጥረት በሙሉ 6 ቀን ሙሉ ብቻውን ፈጠረ። ሰው ሳይኖር ፈጠረ። ሁሉን ፈጥሮ መጨረሻ ላይ አዳምን ፈጠረ። እግዚአብሔር በፍጥረት ዓለም ላይ አዳምን መጀመሪያ ፈጥሮት ከዛ በኋላ ቀስ እያለ ቢፈጥር አዳም አያስፈጥረውም። እግዚአብሔርን አያስፈጥርም፣ ያስቸግራል። ለምን? የእግዚአብሔር መንፈስ ከፍታና የአዳም መንፈስ ከፍታ እኩል አይደለም። እኔ አሁን ስለ ስያሜ ራሱ እኮ ገና እኛ እኮ አፕግሬድ ማድረግ አለብን ብዬ አስባለሁ። አዳም በሰየመው ስያሜ ነው እየቀጠልን ያለው። እኛ እኮ መሰየም እንችላለን ድጋሜ። አሜን አሜን። ዊካን ክብር ለማይሁን ኢየሱስ ማን ነው? ምክንያቱም እኛም አዲስ ተፈጥሮ ውስጥ ገብተናል። እንደገና የተፈጠርን ሰዎች ነን በአዲስ ኪዳን። አሜን አሜን አሜን። አሁን አዳም በሚፈጥረው አፈጣጠር ውሃ ያሰጥማል፣ እሳትም ያቃጥላል ብሎ ነው የሰየመው። ስለ ፍጥረቱም ስታይ ከዚህ የተነሳ እሳት ያቃጥላል፣ ውሃም ያሰጥማል። የእግዚአብሔር ቃል ደግሞ መጣና ኢሳይያስ ላይ በውሃ ውስጥ ባለፍክ ጊዜ ምን አይልም አለ? ለሁሉም ነው። ይሄ በክርስቶስ ለዳንከው ነው የማያሰጥመው። አሜን ነው ኢየሱስ ማለት ነው። በክርስቶስ ለዳንከው ነው የማያቃጥል። ይሄንን ነው የሚተነበየው ነብዩ የዛሬ ስንት ሺህ ዓመት ላይ ሆኖ። አሜን አትልማ። ሶዛት ያንን ለማሳየት ኢየሱስ በኋላ እየተራመደ አልመጣም? መጥቷል አልመጣም? ጴጥሮስ አልተራመደም? ሂዝ ሂውማን ቢንግ። ኢየሱስ ሺህ ፈጣሪ ነው ልትል ትችላለህ። ኢየሱስም በፈጣሪነቱ አይደለም በፍጹም ሰውነቱ ሂ ካን ተራምዷል። ሂ ዎክስ ኦን ዘ ዋተር። አሜን አሜን። ፒተርም ተራምዷል። ኢየሱስ ማን ነው? ክብር ለማይሆን። ስለዚህ ዘፍጥረትን ስትመለከት እግዚአብሔር ብቻውን የፈጠረው አዳምን ቀድሞ ቢፈጥረው አያሰራውም። ሰማያትን ፀሐይና ትንንሽ ምንትኖችን ትንንሽ ብርሃናቶችን በሌሊት አደረጋቸው ይልና ትልልቆችን ብርሃን በቀን አደረገ ይላል። ትልቅ ብርሃን ከተባለችው አንዷ ፀሐይ ነች። አሁን እንደዛ ቢሆን አዳም እንዴት ይሄማ መሆን የለበትም ክርክር ነው እንዴ? ትልቁ ብርሃን በሌሊት አድርገው እንጂ ትንንሾችን በቀን አድርግ እንጂ ክርክር ነው፣ አያሰራም። አየህ እግዚአብሔር ይሄ ስለሚያውቅ ሁሉን ጨርሶ መጨረሻ ላይ እሱን ፈጠረ። አሁን ይሄ ሰውዬ መፍጠር ስራ ውስጥ በእግዚአብሔር ስራ ውስጥ እንዳይገባ ካደረገው በኋላ እስቲ ሰየም ሲለው ሰየም፣ አለቀ። ዛሬ እኔ መሰየም እችላለሁ፣ እሰይማለሁ። አንቺም ትችያለሽ። ገዢ እኮ ነው። አሜን አሜን። እስቲ ሰይማለሁ በል። ለዚህ ነው መርዝን እንኳን ብትጠጡ አለ ማርቆስ 16 አላለ? የሚገድልን ነገር እንኳን ብትጠጡ ምን አይላችሁም? አይጎዳችሁም። እስቲ ፍጥረታዊ ጅው ያለው እዛው ነው የሚሆነው፣ እዛው ነው የሚሞተው። እኛ ግን መድኃኒትም ቀመመው ሲሰጡን በኢየሱስ ስም ብለን ነው የምንበላው የምንጠጣው። ከስሙ የተነሳ እኛም ሳሊቬት ስለሆነ ስለ ዳንን ብዙ መርዝ ጠጥተን አልጎዳንም። መሚ ጠጥቻለሁ እኔ በውሃ ተሰጥቶኝ መሚ የሬሳ ማድረቂያ አለው እስካሁን በእግዚአብሔር ኃይል አልጎዳኝም። አሜን አትልም? ኢየሱስ ማን ነው? ክብሩ ማይሰድ። ሁለተኛ ቆሮንቶስ ምዕራፍ 12:2 ላይ ሁለተኛ ቆሮንቶስ ምዕራፍ 12:2 ላይ ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጪ እንደሆነ አላውቅም ብሎ ቁጭ አለ ሐዋርያው ጳውሎስ። ሰውን በምን አውቀዋለሁ? በክርስቶስ። አሜን አሜን። በስጋ ወይም ከስጋ ውጪ እንደሆነ ምን አልለው? አላውቀውም። ምን ማለት ነው? በክርስቶስ ምን ማለት ነው? በክርስቶስ መንፈስ ነው ማቅ። በክርስቶስ መንፈስ መነጽር፣ በክርስቶስ መንፈስ ሃሌሉያ አካሄድ፣ በክርስቶስ መንፈስ ብርሃን። ኢየሱስ ማን ነው? ጌታ ነው። ክብር ለማይሆን ኢየሱስ ማን ነው? ጌታ ነው። ሃሌሉያ አሜን። ሰዎችን በክርስቶስ መንፈስ መነጽር ወቋቸው። ወንድምህን በክርስቶስ መነጽር መንፈስ ወቀው። እህትሽን በክርስቶስ መንፈስ ወቂው። የክርስቶስ መንፈስ የሚመረምር መንፈስ ነው። መንፈሳዊ ሰው ሁሉን ምን ይላል? እስቲ ይመረምራል በል። መንፈሳዊ ሰው ሁሉን ይመረምራል ይላል እግዚአብሔር ቃል። መንፈሳዊ ሰው ሁሉን ምን ይላል? ይመረምራል። በምኑ ነው የሚመረምረው? በመንፈሱ። እርሱ ግን በማንም ምን አይልም። ክብር ለማይሆን መንፈሳዊ ሰው ሁሉን ይመረምራል ማለት በክርስቶስ የሆነ ሰው በክርስቶስ መንፈስ ሁሉን መመርመር ይችላል። የአጎቱን መንፈስ፣ የአክስቱን መንፈስ፣ የእናቱን መንፈስ፣ የአባቱን መንፈስ፣ የእህቱን መንፈስ፣ የጓደኞቹን መንፈስ፣ የጎረቤቶቹን መንፈስ፣ በቤት የሚያገለግሉትን አገልጋዮች መንፈስ። ኢየሱስ ማን ነው? ኢየሱስ ማን ነው? ክብር ለማይሆን
አንዳንድ ጊዜ ሰዎችን በራእይ ስንመለከት እንዲሁ ቁጭ ብለው እያለ ሲሉ አያሉ ሰውየው ብሎ መንፈሱ ነው ለካ እንደዛ የሚያሾፈው ወዴ ምን ነካኝ አይንህን አትመነው መንፈስ ነው አሜን አሜን ብዙ ሰው አይኑን እያመነ መንፈሱን ዘግቶት መንፈሱን ቆልፎት መንፈሱን አልሰማ ብሎ ኢግኖር አድርጎ ይጎዳል መንፈስን ነው መስማት ያለብህ ክብር ለማይሆን መንፈስ ያለው ትክክል ነው አይነ ያለው ግን ቁሳዊ ነገር ብቻ ነው የሚያየው ፊዚካል የሆነው ብቻ ነው የሚያየው ኢየሱስ ማን ነው ዛሬ በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ አሜን የሰው መንፈስ ተጽዕኖ በቢዝነሳችሁ ላይ በስራ ቦታችሁ ላይ በሰራተኞች ሆኖ በሚያገለግሏችሁ ሰዎች እንግድነት በመጡ ሰዎች እንኳን ይበል ይሄ ስፒሪት ይሰራል በእንግድነት ሰደን በሚመጡ ሰዎች ክፍለ ሀገር በሚመጡ ሰዎች በቃ መንፈሳዊ ሰው ሁሉ ይመረምራል ማለት ነው ክፍለ ሀገር ላይ የሆነ ቦታ ብቻ መጥተው ከክፍለ ሀገር ከአሜሪካን መጥቶ አጎቲውን አግስት መጥቶ እሱ እንደሄደ ወይም እሱ እያለ ጻብ ይነሳል ቤት ውስጥ አለመግባባት ይነሳል የሆነ ሰው ቤት ሲገባ በረከት ቅልጥም ይላል በቃ ዱቄት ወዲያ ያልቃል ዘይት ወዲያው ምን በቃ መቅሮም ኪስ ገንዘብ አይበረክት የዛ ሰው መንፈስ ነው ዛሬ በኢየሱስ ስም መንፈስ የታሰረ ይሁን አሜን በኢየሱስ ስም የታሰረ ይሁን አሜን የማ መንፈስ ነው ወንድም የተቋቋመ የማ መንፈስ ነው አንቺን የተጻረረው እህቴ የማ መንፈስ ነው አንተን የተጻረረው እኛን የተጻረረው በኢየሱስ ስም ዛሬ እንነቃበታለን ዛሬ ነቃንበት ዛሬ አወቅንበት በኢየሱስ ስም ዛሬ ነቃንበት አሜን ከዚህ ቀደም እዚሁ ቸርች አንዲት እህት አንዲት ትንሽ ልጅ ታማ መጣች አፔንዲክስ ምንድነው የትርፍ አንጀት ታማ ነው ያመጣት እኛ በመንፈስ ቅዱስ መስከር የሚል ፕሮግራም ነበር እነዛ በቃ ለመስከር ነው እንትን ለማለት ብለን 40 ብንጸልይ ነበር እዛኛው ትንሹ አዳራሽ ይያለ እና ይዟት መጥተው ጸልይ ምናምን ሲሉኝ እህት መሲነች ወንጌላዊት መሲነች ይላከቻታች ኢየሱስ ጌታ ነው ታማ ትርፍ አንጀት ተብላ ልጅቱ በቃ በጣም ከትርፍ ቤት መጣ ነፍስ ግቢ እና ሐኪም ቤት ሲወስዷት ትርፍ አንጀት ነው ቶሎ ኦፕሬሽን መሰራት አለባት ተባለ ኦፕሬሽን እንዳትሰራ ከገጠር ነው የመጣችው ከደብረ ብርሃን የሰው ልጅ ነች የሰው ልጅ ማን ነው ፈርሞ ኦፕሬሽን ልትደረግ የሚደረገው ቤተሰብ ጋር ተደውሎ ቤተሰብ እስኪመጣ ድረስ ልትሞት ነው ልጅቱ ግራ ገብቷቸው ሳሉ ወንጌላዊት መሲ እኛ ቸርች ውሰዷት ላኳት ምናምን ብላ ተናገረች ወንጌላዊት መሲ አለች ልጅቱ መጣች እኛ የመስከር ጊዜ ነበርኩና ሴት የመስከር ጊዜ ትንሽ አዳራሽ እየጸለይን እያለ ይዟት መጡ አንዴ ሆዷን ደግፋ ነው የመጣች ሁለት እህቶች ቲጂ አለች እኔ መካከላችን ጌርሳምን አይቻታለሁ ትንሿ ነች ኤፍራታ ነች እሺ ቲጂ ከቲጂ ጋር ስለመጡ ነው እየጸለይን እያለ ቆይ ጸልዩ መንፈስ ቅዱስ እስኪናገር ምንም ማለት ስለማይችል ጸልዩ በቃ አልኳቸው አብረን እየጸለይን መንፈስ ቅዱስ ልክፍት ነው መንገድ ላይ የለከፈ ስፒሪት አለ ይሄ ለጊዜው ያመማት ልክፍት ነው ከዛ ውጪ ግን ሌላ መንፈስ አለ ባለችቱ ስጸልይ መንፈሱ ለፈለፈ ለከፍት ስራው አለ ትምህርት ቤት ላይ ነው የለከፋት እና ሆዷን እንትን ብሏታል አንጀት ትርፍ አንጀት አስደርጎባታል በቃ ሊገላት ወዲያው ማለት ነው ከዛ ውጪ ያ ልክፍት ያገኛት ልክፍቱ ተጨማሪ መንፈስ ነው ሌላ ስፒሪት አለ ከዛ እናትየዋ ላይ ምን አረክ እንድ አገልጋይ ሆና ነው ልጅቷ እዛ ቤት የገባችው ታገለግላለች በጉልበቷ ደሞዝ ይከፍሏታል ያስተምሯታል ያው አባትየው በህመም ዘመመት ልጅቷ የገባች ጊዜ መንፈሱ አብሯር ላይ ገባው ልጅቷ ላይ ያለው መንፈስ ልጅቷ እኮ ታገለግላለች ምንም ሰሪ ብሏት ተመሰራ የምታሳዘልሽ ግን መንፈሱ ላይ ያለው መንፈሱ ላይ ያለ መንፈስ ነው መንፈሱ ላይ ያለ የመንፈስ ተጽዕኖ እናትየዋ መስሪያ ቤት እንዳትግባባ ከመስሪያ ቤት ሰዎች ጋር በቃ ቋንቋ ተደባለቀ ሰው ሁሉ ይነሳባታል አባትየው ይታመናል ሁለት ልጆች አሉ ዩኒቨርሲቲ ገብተዋል እነሱን አደነዝዛ አምሯቸው ዕውቀት እንዳይበራላቸው አያችሁ በአንድ ትንሽ ልጅ ገብቶ መንፈሱ ተቆጣጣራቸው እሷ ግን በጣም ተታዘዝ ልጅ ግን መንፈሱ እሷ ላይ ያለው መንፈሷ ላይ ተጽዕኖ አድርጎ ማለት ነው ተጻረረ ሰው መንፈስ ክብር ለማይሆን ስለዚህ በቃ ልቀቅ መጀመሪያ ያባትየው ልቀቅ እናትየዋን በቃ ተገዳደረ ለምንድን ነው ማትሄደው ማን ስለሆንክ ነው ከኢየሱስ ስም በታች እኮ ነው ስለው ሁሉንም አከሰርሽኝ ባንድ ጊዜ እኔ እሷን ብቻ ልቀቅ እነሱን ግን ልሁን አለ እነሱን ግን ምን በላቸው ልቆጣጣር ልጆቹንም ላደንዝዛቸው እናትየዋንም አላግባባ ከሰው አባትየው ይታመም ይሙት በቃ አንቺ ሁሉንም ለምን እንትን ትኛለሽ አከሰርሽኝ ባንድ ያለ ግዴታ ሁሉንም ጠቅልላ መሄድ ስላለበት ከሁሉም ላይ ጅና ስተመሄድ ስላለበት ከሁሉም ላይ አዘዝኩት ከሁሉም ላይ በየተራ እየጮህ መጨረሻ ላይ በሽታውን ሰብስቦ ሲል ልጅቷ እንዲህ ብላ ያለችው ልጅ ቀጣለች ህመም የለም ነጽ
ይዟት ወደ ሰፈር ሲሄዱ የሰፈር ሰው ይጠብቃል። እንዴት ሆነሽ ብሎ ሙልዬ ነገረችኝ ደውላ። የሰፈር ሰው ከመንገድ ነው የጠበቀው። እንዴ ቀጥ ብላ ምናምን እየተጫወተች ምናምን ስንገባ እንዴ የት ወስዳችኋል ነው ቸርች? እንዴ እናንተ አምላክ ግን የሚገርም ነው። እንዴት ተልፋንጅትም ያድናል እንዴ? ይሄ እኮ በኦፕሬሽን ነው ኮሚድ ነው። እኛ እኮ ደንግጠን እየተጠባበቅን ነው። እንዴት ሆነሽ ብለን ሰው ሁሉ ተገረመ። ኢየሱስ አስገራሚ ነው። አሜን። የኛ ኢየሱስ አስገራሚ ጌታ ነው። ኢየሱስ እንወዳለን። ኢየሱሳችን ክብሩን ጠቅልሎ ይውሰድ። ዛሬ በኢየሱስም በሕይወት ላይ ተጽዕኖ ያደረገው መንፈስ ገለብጠዋለሁ። የሰውን መንፈስ እቀጠዋለሁ። በኢየሱስ ክርስቶስም በሆነ ሰንበዲ ላይ ሆነ የሚቋቋምን እመታዋለሁ። በኢየሱስም የሰው መንፈስ ተጽዕኖ ካንተ ላይ ይነሳ፣ ከልጆች ላይ ይነሳ፣ ከትዳር ላይ ይነሳ፣ ከጤና ላይ ይነሳ፣ ከአገልግሎት ላይ ይነሳ፣ ከጸጋ ላይ ይነሳ፣ በኢየሱስም ይነሳ። የተመታ ይሁን። እስቲ እጃችሁን ዘርጉ። ልጸልይላችሁ። ልጸልይላችሁ። ኢየሱስ ማለት በኢየሱስ ክርስቶስም ተጽዕኖ ይነሳ። በበረከት እንዳትሞሉ ያደረጋችሁ ተጽዕኖ ይነሳ። የሰው መንፈስ ተጽዕኖ ይባርካልም እንትንም ይላል፣ ይጎዳልም፣ ያከስራልም። ጌታ ኢየሱስን እንደዚህ አሉ። ዮሐንስ ወንጌል ምዕራፍ 11 ላይ ማርታ እንደዚህ አለች፣ ጌታ ሆይ አንተ በዚህ ሆነ ቢሆን ኖሮ። አየህ ኢየሱስ እዛ ቢሆን ሞት ሊደፍር አይችልም። ሊታመም ይችላል ግን ይፈወሳል። እስከ ሞት ግን አይደርስም ኢየሱስ እያለ። አሜን አሜን አሜን። ለምን? የኢየሱስ መንፈስ ነፃ የሚያወጣ መንፈስ ነው። የኢየሱስ መንፈስ የሚበልጥ መንፈስ ነው። የኢየሱስ መንፈስ የህይወት መንፈስ ነው። ክብር ለማይሆን ለእግዚአብሔር፣ ክብር ለማይሆን ለእግዚአብሔር። ዮሴፍ ጲጢፋራ ቤት ሲገባ እሱ ላይ እኮ ከነበረው መንፈስ የተነሳ ነው። የጲጢፋራ ቤት በበረከት የሆነ ሰንበዲ ቤት ሲገባ በረከትን ያሳጣ መንፈስ ገለበጥኩት። የተመታ ይሁን፣ የተመታ ይሁን። ከቤት ላይ መታወት